ይሁዳ ውስጥ አዋቂ ነው። ስለ ክርስቶስ በደንብ የሚያውቀው እሱ። ውጭ ያሉ ሰዎች ክርስቶስን ሊደፍሩ አልፈለጉም፣ ፈርተውታል ክርስቶስን። ይሁዳ ግን አትፍሩ አይዟችሁ ብሎ አበረታቶ ይዟቸው የመጣው እሱ። ዛሬም እየሆነ ያለው ይሄ ነው። ቤተ ክርስቲያኒቷን የደፈሯት የውጭ ሰዎች አይደሉም፣ ውስጥ ያሉት ሰዎች ናቸው። አይዟችሁ ብሎ ያስደፈሯት፣ ችግር የለም ብሎ ያስደፈሯት በውሸት ቆብ፣ በውሸት ካባ። ለምን? አንዳንድ ጊዜ ዓለማውያን ስለ መንፈሳዊ ዓለም ጭራሽ ያውቁ። መንፈሳዊ ነን የምንል ውስጥ ያለን አስመሳዮች ግን ስለ ውስጡም እናውቃለን፣ ስለ ውጭውም እናውቃለን። ስለ ዓለማዊውም ስለ መንፈሳዊም ዓለም እውቀት አለን። ይሁዳ ስለ ሁለቱም እውቀት ነበረው። ስለ ዓለማዊም ያውቃል፣ የክርስቶስ የእውነት ጠላቶች የት እንዳሉ ያውቃል፣ እውነት ክርስቶስም የት እንዳለ ያውቃል። ዛሬም ይሄ ነው። ቤተ ክርስቲያን ውስጥም ቀድሰን እናቁርብ ይላሉ፣ በአስተዳደር ይቀመጣሉ። በውጩ ደግሞ ሄደው ፓርላማም ውስጥ እንቀመጥ ይላሉ። ቤተ ክርስቲያን ውስጥ መስቀል ያወጣሉ፣ ፓርላማ ላይ እጅ ያወጣሉ። ዕጣን ይሸጣሉ ስትሉ ፖለቲካ ይሸጣሉ። ፖለቲካ ስትሏቸው ዕጣን መሽጠት ይፈልጋሉ። በዚህ በእጃቸው መስቀል ይዘዋል፣ በሌላው ሽጉጥ ይዘዋል።